ጤና ይስጥልኝ የኡርጂ መልቲሚዲያ ተከታታዮች፣ ሰሞኑን በተለያዩ የማህበራዊ ሚዲያ ገጾችና ስብሰባዎች ላይ የአዲስ አበባ የማን ናት በሚለው አነጋጋሪ ርዕስ ዙሪያ የተለያዩ ሀሳቦች በመሸራሸር ላይ ይገኛሉ። በአንድ በኩል ከተማዋ ታሪካዊና ባህላዊ የኦሮሞ ሕዝብ መኖሪያ በመሆኗ ልዩ ጥቅሞችና የማንነት ጥያቄዎች ሊከበሩላት ይገባል የሚሉ ድምጾች ሲሰሙ፣ በሌላ በኩል ደግሞ ከተማዋ የሁሉም ኢትዮጵያውያን የጋራ መኖሪያና የፌዴራል መንግስት መዲና በመሆኗ የዜጎች እኩልነት ሊረጋገጥበት ይገባል የሚሉ ሀሳቦች በስፋት እየተነገሩ ይገኛሉ። እንደ አውሮፓውያኑ አቆጣጠር በህገ መንግስቱ አንቀጽ 49 እንደተደነገገው መሰረት አዲስ አበባ የፌዴራል መንግስት ርዕሰ ከተማ ስትሆን የኦሮሚያ ክልል በከተማዋ ላይ ያለው ልዩ ጥቅም በህግ እንደሚወስን ተደንግጓል። ሆኖም ግን ይህ ልዩ ጥቅም በተግባር ላይ በሚውልበት መንገድና በከተማዋ ነዋሪዎች መብት ዙሪያ እስከዛሬ ድረስ የተለያዩ የፖለቲካ ትንታኔዎችና ክርክሮች ሲደረጉበት ይገኛሉ። የህዝቡና የባለሙያዎች አስተያየት የኢኮኖሚና የማህበራዊ ዘርፍ ባለሙያዎች እንደሚናገሩት ከሆነ አዲስ አበባ የሀገሪቱ ኢኮኖሚ እምብርትና የበርካታ ብሔር ብሔረሰቦች መኖሪያ በመሆኗ የሚነሱ የፖለቲካ ጥያቄዎች የህዝቡ አብሮ የመኖር ባህል በሚጠናከር እና ሰላምን በሚያናጋ መልኩ በሰነጠለ ውይይት መፍታት አለባቸው። አብዛኞቹ የከተማ ነዋሪዎች ትኩረቱ በኑሮ ውድነትና በልማት ላይ እንደሚገልጽ ይገኛል። ውድ የኡርጂ መልቲሚዲያ ተከታታዮች፣ በአዲስ አበባ የማንነት እና የአስተዳደር ዙሪያ የሚነሱትን እነዚህን ሀሳቦች እና የህግ አሰራሮች እንዴት ትመለከታላችሁ? ሀሳብና አስተያየታችሁን በኮሜንት መልስ ላይ እንድታሰፍሩልን እንጋብዛለን። ቪዲዮን ላይክ እና ሼር ማድረግ በሌሎች እንዲያደርሱ ኡርጂ መልቲሚዲያን ስለተከታተላችሁ እናመሰግናለን።